እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልን ዛሬ እንግዲህ በሆሳዕና ከተማ የመስቀል ደመራ በዓል ምን እንደሚመስል ነው የምናሳያችሁ። እንግዲህ በኢትዮጵያ ታሪክ እንደምታውቁት የመስቀል በዓል አንዱ ቱሪስቶችን ከሚስቡ ክብረ በዓሎች አንዱ ነው ማለት ነው። ዛሬ እንግዲህ በማዕከላዊ ኢትዮጵያ ክልልና በሆሳዕና ከተማ የሚገኙ የኦርቶዶክስ እምነት ተከታዮች የመስቀል ክብረ በዓል እንዴት በደማቅ ሁኔታ እንደሚያከብሩ የምናስቃኛችሁ ይሆናል። ሴና ትራቭል ላይ ከሆሳዕና በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ቴንክ ዩ